ይጠይቃሉ ማለት ነው። ስለዚህ ይሄንን ሳስብ በጣም የምወደው ፈላስፋ ዲዮጋን ይባላል። ብዙዎቻችሁ ሰምታችሁት ሊሆን ይችላል። ዲዮጋን በጣም የሀብታም ልጅ ነው። በነበረበት አካባቢ ስሙ ተቀየረ። ደግሞ የነበረበት አካባቢ ልታስተዳድረው ስላልቻለች ተሰደደ ማለት ነው እና አቴንስ ደረሰ። አቴንስ ነጎደ። አቴንስ ውስጥ ገባ። በርካታ የፍልስፍና አስተሳሰቦች፣ በርካታ አመለካከቶች፣ በርካታ ንግግሮች የሚደረጉበት ከተማ ነው። ሰዎች የሚያስቡበት፣ የሚጠይቁበት፣ የሚመረምሩበት ከተማ ነው። የተከበረ ሰው ከተከበረ ቤት ውስጥ ይወጣ ግን መጻተኛ ሆኖ የሚንከራተት እና ከአንድ ድልድይ ስር ቁጭ ብሎ ህይወቱን መግፋት የጀመረ ሰው ነው ዲዮጋን። ዲዮጋን አስደናቂ ነው። ታላቁ አሌክሳንደር ዘግሬት እንኳን እንደዚህ ይላል፣ አሌክሳንደር ዘግሬትን ባልሆን ነበረ ዲዮጋንን ሆን ነበር ይል ነበር። ለምን ተብሎ ከተጠየቀ አስደናቂ ሐሳብ ነበረው፣ አስደናቂ እይታ ነበረው፣ አስደናቂ ፍልስፍና ነበረው። ምንም እንኳን ድልድይ ስር ቢኖርም ኑሮ፣ ምንም እንኳን የሚበላውና የሚጠጣው እዚህ ግባ ባይባልም፣ ምንም እንኳን አዳሩ እዛ ቢሆንም ግን የሰውዬ ከለታት ባንድ ቀን እንዲህ ያደረገ በጠራራ ፀሐይ ፍንትው ብላ በወጣችበት በጠራራ ፀሐይ ሰው ሁሉ በተሰበሰበበት የገበያ ቦታ ማለት ነው አንድ ያልተለመደ ነገር አደረገ። አንድ ያልተለመደ ክስተት ሆነ። እኔም እሱን አደርጋለሁ። አሁን እንዳትረሱት የተነሳውበት ርዕስ መልኬን አፋልጉኝ ነው። መልካችሁ ጠፍቶባችሁ ከሆነ እንፈልገዋለን። አግኝታችሁት ከሆነ መጨረሻ ላይም ደግሞ እሱን እናየዋለን። ዲዮጋን እንደዚህ ያደረገ። ፀሐይ ወጥቷል። ብዙ ሰው ይንከራተታል። አላፊ አግዳሚው ብዙ አለ። በጠራራ ፀሐይ ሻማ ለኩሶ ሰው ሁሉ እየተገበያየ፣ ሰው ሁሉ እየተሯሯጠ ባለበት ሂደት ውስጥ፣ ሰው ሁሉ የየዕለት ህይወቱን በሚመራበት ሰዓት ላይ ሻማ ለኩሶ እንደዚህ ያደረገ። አየው፣ ሄደ። ሌላኛውንም አየው፣ ሄደ። ሌላኛውንም አየው፣ ሄደ። ሌላኛውንም ተመለከተው፣ ሄደ። ዲዮጋን አለው አንዱ። አቤት ዛሬ ደግሞ ለይቶልሃል መሰለኝ፣ ምን እያደረክ ነው ብሎ ጠየቀው። እንዲህ አለ፣ ሰው እየፈለኩ ነው አለው። አዎ ሰው እየፈለኩ ነው። እና ያየኸው ሰውዬ ሰው አይደለም? አዎ ይበላል፣ ይጠጣል፣ ሁለት እግር አለው፣ ልብሱ አሪፍ ነው፣ አንዳንዱ አድፏል፣ የሚበላው ላይኖረው ይችላል ምናምን። የምፈልገው ሰው ግን የለም፣ ይርመሰመሳል። አይገርምም? ሰው የለም ብሎ ወደዚህ ይመለከታል፣ ሰው የለም። ወደዚህ ይመለከታል፣ ሰው የለም። የምድራችን ጥያቄ እሱ ይመስለኛል። ሰው አለ ወይ? ሰው አለ? የሚበላ አይደለም፣ የሚጠጣ አይደለም፣ የሚያባላ አይደለም። ሰው አለ ወይ? የለበሰ አይደለም፣ ሁለት እግር ያለው አይደለም፣ የተማረ አይደለም፣ የተመራመረ አይደለም፣ እዛ ላይ የወጣ ምናምን አይደለም። ሰው ዲዮጋን አሉ አንዱ። ምን አይነት ሰው ነው አንተ የምትፈልገው ሲለው፣ ይገርማል፣ ክራይቴሪያው በጣም ትንሽ ነው አለው። እውነተኛ የሆነ ሰው፣ ቅን የሆነ ሰው፣ ለሌላው ሰው የሚቆረስ ሰው እየፈለኩ ነው አለው። እንደዛ አይነት ሰዎች አሉ ካሉ ዲዮጋን እየፈለጋቸው። ዛሬ ምድራችን የምትጠይቀው ጥያቄ ይመስለኛል፣ ሰው አለ ወይ? እናቶች የሚጮህ ይመስለኛል የሰው ያለ። ስለዚህ ሰው ምንድነው ነው ጥያቄ። ከሶስት አንግል ለማየት ሞክራለሁ። የመጀመሪያው ከስነ መለኮት አንግል ለማየት ሞክራለሁ፣ ኤሪያ ኦፍ ስፔሻሊቲም ኢንተረስቴም ስለሆነ ማለት ነው። ሌላኛው ከፍልስፍና አንፃርና ኢምፔሪካል አንትሮፖሎጂ ምን እንደሚል የተወሰኑ ነገሮችን ሪፍሌክት ለማድረግ ነው ሞክረው። የስነ መለኮት ስነ ሰብ አስተሳሰብ ስለ ሰው እንደዚህ ብሎ ነው የሚያስበው። በእርግጥ ኢማም ሁሴን አሊ ትልቁ ኢማም ሲናገሩ ሁለት ነገር ነው የሚናገሩት። አጠገብ ያለው ሰው እሱ በሁለት መልኩ ወንድም ነው ብሎ ነው የሚናገሩት። የመጀመሪያው ወይ በሃይማኖት ተመሳሳይ ከሆንክ እሱ ወንድም ነው ይላሉ። በሃይማኖት ደግሞ ተመሳሳይ ካልሆንክ ሰው በመሆኑ ብቻ እሱ ምን ነው? ወንድም ነው ብሎ ነው የሚናገሩት። አስደናቂ ነው። ስለዚህ በክርስትና ስነ መለኮት ውስጥ ሰው ምንድነው የሚል ጥያቄ ከተጠየቀ ፈጣሪ እግዚአብሔር ሁሉን ነገር ፈጠረ ይላል መጽሐፍ እንደሚናገር።
አንደኛው ቀን፣ ሁለተኛው ቀን፣ ሶስተኛው ቀን፣ አራተኛው ቀን፣ አምስተኛው ቀን፣ ስድስተኛው ቀን ሁሉን ከፈጠረ በኋላ የፍጥረት ክላይማክስ የሆነውን የሰው ልጅ ፈጠረው። አስደናቂ ነው፣ በጣም ክቡር ነው ማለት ነው። ለዛውም ደግሞ ገና ሆነ። በጣም እደነቃለሁ። ለምን ተብሎ ከተጠየቀ አምላክ ሰው ሆነ የሚል አስተምህሮ ነው ያለው ክርስትና። ስለዚህ በክርስትና አስተምህሮና አስተሳሰብ ውስጥ ሰው በጣም ክቡር ነው። በጣም እንደ ጦጣ አይደለም ሰው፣ እንደ አትክልት አይደለም ሰው፣ እንደ ፍራፍሬ አይደለም ሰው። ሰው በጣም አስደናቂ ነው። ሌሎች ነገሮቹን ይሁን 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 እያለ ፈጠረ። በስድስተኛው ቀን ግን አምላክ ሰውን በመልኩና በአምሳሉ ፈጠረው ነው የሚለው መጽሐፍ። አስደናቂ ነው በጣም። በእግዚአብሔር መልክና አምሳል ሰው ተፈጠረ። ምን ማለት ነው? እሱ ጊዜ ስለሌለኝ አልናገርም ስለሱ። ግን ሰው ክቡር ነው የሚለውን ሐሳብ በቅዱሳት መጽሐፍት አስተንትኖት ውስጥ ታገኛላችሁ። ከዛስ ብዙ አልተራመደም ይሄ ሰው ወደቀ። ከዛስ ሪደምሽን የሚባለውን ደግሞ እናወራለን ማለት ነው አሁን ስናወራ። ስለዚህ አሁን የሆነውን ሁሉ ቢሆን አትደነቅ የሚል አስተሳሰብ አለው። ለምን? የሆነ ነገር ተበላሽቷል። በወደቀ ዓለም ውስጥ ነው ያለው፣ በተሰበረ ዓለም ውስጥ ነው ያለው። ስለዚህ የተሰባበረ ነገር ቢያደርግ እና ራሱን ክት ቢል እና መስታወቱ ሙሉ ለሙሉ ሪፍሌክት ማድረግ ቢያቅተው አትደነቅ። ለምን? ሰው ክቡር ሆኖ ሳለ እንደ እንስሳ እንደሆነ ነገር ተቀበዘበዘ ይላል። ስለዚህ ሰው በጣም ትልቅ ነው የሚል የክርስትና አስተምህሮ አስተሳሰብ አስተንትኖት አለው ማለት ነው። ግን ይሄ ሰው ተሰበረ። ከዛስ ሪዲም ለማድረግ የተደረገ ብዙ ነገር አለ። ቤዞት ይባላል። ወደዛ ውስጥ አልገባም። ስለዚህ የስነ መለኮት አስተሳሰቡ አመለካከቱ እሱ ምናልባት ይሄ ሰው ኒል አርምስትሮንግም እንደሚናገረው ከብዙ ምርምር በኋላ ጨረቃ ላይ ከወጣ በኋላ ኒል አርምስትሮንግ እንደዚህ ነው ያለው። የመጣውባትን በርካታ ጋላክሲዎች አሉ፣ በርካታ ፕላኔቶች አሉ እናንተ እንደምትረዱት ማለት ነው። እነ ፒትልጁስ የሚባሉት እና አንድሮሜዳ በጣም በርካታ ጋላክሲዎች አሉ። እኛ የምንኖርበት ሚልክዌይ ሰብዲቪዥን ጋላክሲስ የራሷ ነገር አላት። ከወጣ በኋላ ግን ወደ ታች ተመለከትኩት አለ እንደዚህ አድርጌ ምናምን እና አቅርቤ ምናምን ሳያት በጣም ብዙ ሩቅ ምናምን የሆነችው ከጨረቃ እቺ ምድር አትታይም ማለት። ፀሐይ ከኛ 93 ሚሊዮን ማይልስ ርቃ ነው የምትገኘው እና እኔ ራሴና አየሁት አለ። ስለዚህ ሰው ምንድነው አልኩኝ አለ። ዋት አው ብዙ ተመራምሬ ብዙ የሆነ ነገር ምናምን በጨረቃው ላይ ወጥቼ ራሴን ስመለከተው በቃ ስለዚህ ሰው ሲግኒፊካንት ነጥዮንም አለው ኢንሲግኒፊካንትም ነው ማለት ነው። በጣም ትልቅ ነው ደግሞ ሰው ደግሞ በጣም ትልቅ ደግሞ አይደለም ሰው ልጅ። ግን ማንን የሚለው ማሰብ በጣም ኢምፖርታንት ነው። ስለዚህ በቴዎሎጂካል በስነ መለኮት አንትሮፖሎጂ ውስጥ ወይ ስነ ሰብ ውስጥ ይሄንን ከተመለከትን በኢምፔሪካል አንትሮፖሎጂ ውስጥም ደግሞ በርካታ ነገሮች ይነገራሉ። ሳይኮአናሊሲስ የራሱ አስተንትኖት አለው። በስነ ልቦና፣ በሶሲዮሎጂ፣ በምልከታ በውጤት ላይ የተመረኮዘ አስተንትኖት ይሰጡና ሰው እንደዚህ ነው ይላሉ። ከማይትሮኮንድሪያስ ምናምን ተገኝቶ አባ ዳርዊን ደግሞ ቢያው ዜና አሁን የደረሰበትን ደረጃ ደግሞ ደረሰ ምናምን የሚል ሐሳብ ያነሳሉ። ፈላስፎች ውስጥ ምን ይላሉ? ፈላስፎች በርካታ እይታ ነው ያላቸው። ሰው ምንድነው የሚለውን ማለት ነው። በእውነተኛ ማንነን ምንድነን? ግን ማቴሪያሊዝም፣ ፊዚካሊዝም፣ ናቹራሊዝም የሚባሉ አስተሳሰቦች አሉ። በእነዚህ ውስጥ በርካታ ፈላስፎች የየራሳቸውን አስተንትኖት ይሰጣሉ። ለምሳሌ ሌሆም የሚባለው ሰውዬ ምን ይላል? ሰው እንግዲህ በምናወራበት ሰዓት ላይ ሰው መሆንን አልመረጥነውም። የተወለድንበትን ቤት አልመረጥንም፣ የተወለድንበትን ቤተሰብ አልመረጥንም፣ የተወለድንበትን ሀገር አልመረጥንም። ብንመርጥና እድሉ ቢሰጠን ሰው መሆንን ራሱ ጭምር አንዳንዶቻችን ምን ሆነን መፈጠር እንደምንፈልግ አላቅም፣ ግን እሱን አልመረጥም። እሱ ብቻ አይደለም። ስለዚህ ይሄ ፈረንሳዊ ፈላስፋ ምን ይላል? ሰው ማሽን ነው የሚለው። እኔ መሬው እኔ ደሬው ምናምን የሚለው ሰውዬ እኔ እንትና ምናምን የሚለው ይሄ ሰውዬ ሲመጣ አንተ እኮ ማሽን ነው የሚለው። ምን ማሽን? ልክ እንደ ሮቦት ማለት ነው። ልክ እንደ ሪቻርድ ዳኪንስ እንደሚያወሩት ምናምን ማለት ነው። ማሽን ኦኬ እንሆን እንዴ? ብዙ እርግጠኛ አይደለሁም፣ ግን ቆም ብለን መጠየቅ ግን ያለብን ይመስለኛል። እሱ ብቻ አይደለም፣
ጀርመናዊ ፈላስፋ ሌቭ ፋይበርግ ምንድነው የሚለው? ማን ኢዝ ዋት ሂ ኢት ይላል። ሰው የሚበላው ነው ይላል። ወስማም ስለዚህ ሰው እኔ እንትና ምናምን የሚለው ነው አይደለም እኮ ሰው የሚበላው ነው እኮ። ስለዚህ ምንድነው የምትበሉት የሚልም ጥያቄ መጠየቅ ያለበት ይመስለኛል። በርካታ ሰው በርካታ ነገር ስለሚበላ ማለት ነው። አሁን እኮ የምግብ ውጤት። ስለዚህ መርጣችሁ ካልበላችሁ አደጋ ይሆናል ብዬ ነው የማስበው። እንደ ፋይበርግ አስተሳሰብ ማለት ነው። እሱ ብቻ አይደለም። ለእንደነ ሄግል ደግሞ ጀርመናዊ ፈላስፋ ምንድነው የሚለው? to be human is to be mind የሚል ሐሳብ አለው። ጭንቅላት። እኔ ሁሌ እንደምናገረው የሰው ልጅ ጭንቅላት ጸጉር ማብቂያ ብቻ መሆን የለበትም ነው የምለው። ማለት ማሰቢያ መሆን መቻል አለበት፣ መመርመሪያ ነው መሆን ያለበት ብዬ ነው የማስበው። እሱ ብቻ አይደለም። የሰው ልጅ ጭንቅላት ኬፕ አይደለም። ደስ ሲለን የምናወልቀው፣ ደስ ሲለን የምናደርገው ምናምን። እሱ ብቻ አይደለም። የሰው ልጅ ጭንቅላት ትርፍ አንጀትም አይደለም ብዬ ነው የማምነው ነኝ። ማለት ተቆርጦ የሚጣል ማለት ነው። ስለዚህ ምንድነው የሚለው ነገር ግን መጠየቅ ያለበት ይመስለኛል። በተሰጠኝ ሰዓት ነው እየሄድኩ ያለሁት፣ ጨርሳለሁ። ሌላኛው ጆን ፖል ሳርተር የሚባለው ኤግዚስቴንሻሊስት የሚያነሳው ሐሳብ አለ። ሰው የሰውነት ትርጉም የሚሰጠው የሆኑ ነገሮችን ሁሉ ሐሳብ የሚሰጠው ቫልዩ ራሱ ነው የሚል ሐሳብ አለው። ስለዚህ ሰው እንደሱ ነው። ማርክስ ደግሞ የራሱ አስተሳሰብ አለው። የሰው ልጅ ማንነት የሚወሰነው በኢኮኖሚ ነው የሚል አስተንትኖት አለው እሱ ማለት ነው። እና በርካታ ሐሳቦች አሉ። ለነ ቡድሃ ሰው በዋነኝነት ማይንዱ ነው የሚል አመለካከት አለው። ስለዚህ በርካታ ትንታኔዎች አሉ። ስለዚህ ሰው በመወለድ የማይጀምር በመሞት የማያበልቅ ነው ብዬ ነው የማስበው ነኝ። በሌላ ቋንቋ ምን ማለት ነው? ሁላችንም ኢትዮጵያዊ ስለሆን አይደለም ሰው ይሆን ነው። ሰው ስለሆንን ነው ኢትዮጵያዊ ይሆን ነው። ሁላችንም የምንከተለውን ሃይማኖት የምንከተለው ሃይማኖተኛ ስለሆንን አይደለም፣ ሰው ስለሆንን ነው ያንን ሃይማኖት መርጠን የምንከተለው። ሁላችንም ባዮሎጂካል ኮኔክሽን የለው በደንብ መታሰብ ያለበት ይመስለኛል። ለምሳሌ በደሜ በየትኛውም ክፍል ውስጥ ኦሮሞነት የለም፣ አማራነትም የለም፣ ጉራጌነትም የለም፣ ትግሬነትም የለም ማለት እዚህ ውስጥ። ስለዚህ በደም ምናምን የሚባለው ሳይንቲፊክ አይመስለኝም። ስለዚህ ሳይንቲፊክ ላልሆነ ነገር ብዙ አልጨነቅ። እሱ ብቻ አይደለም፣ ደሜ ዓለም አቀፋዊ ነው የሚያደርገኝ። አንድ ፈረንጅ ድፍት ብሎ ባገኘው እና የኔ ደም የሚያስፈልገው ከሆነ ሰጥቷል። ስለዚህ በደም አንድ ነን ማለት ነው። ወይንም በሌላ ቋንቋ ደማችሁ ወይ ኤ ነው ወይ ቢ ነው ወይ ኦ ነው ወይ ሌሎቹ ነው የሚባለው ነገር እውነትም ከሆነ ማለት ነው። ስለዚህ እኔ እንትና ምናምን እምለው አይደለም ማለት ነው። ያንንና እኔ ሲወለድ ኦሮሞ ተወለደ አይባልም፣ አማራ ተወለደ አይባልም፣ ሰው ተወለደ ነው የሚባለው አይደል? ወይም በሌላ ቋንቋ ሌላ ነገር ከወጣ በስመ አብ የወለደችው እንትን ነው የሚባለው እንጂ የተወለደው እንትን ነው ይባላል አይባልም። ስለዚህ የሚወለደው ሰው ነው ማለት ነው። ድፍት ካለስ ጊዜ አግኝቶ ሰው ተደፋ ነው የሚባለው እንጂ የሆነ እንትና ተደፋ ይባላል አይባልም።